ምርጥ ተናገራ ብለ ቀይነት ነው የመቀሌ ሰው ገስት መግባት የሚፈልግ እና የቤት ኪራይ ፈልጋለሁ ቤት ያለው ሰው ይግባ መቀሌ የሚያከራየኝ። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። መስቀል አጋመ ቱር መስቀል አጋመ ሲያምር እንደዚህ ያምራል። እኔ በስማ አዶናይ አልተቻለማ ጋይስ። ጃኒ ማለች እንዴ? ኧረ በስመ አብ በጣም ነው የሚያምሩታ ጋይስ። ጃኒም እንትን የባህል ልብስ ብትለብስ አሪፍ ነበራ ጋይስ። በጣም ነው የሚያምሩት። ወደ አዲግራት እየሄዱ ነው ለመስቀል ማለት ነው። በጣም ነው የሚያምሩት። እሺ ዲቻ ቦይስ ከኔ የምትወዱት አንድ ነገር እስኪ ንገሩኝ። አንዳንድ ዛሬ ማለት ነው ላይክ ትንሽ ደብሮኝ ስለሆነ ትንሽ ያንቁኝ። እኔ ማዘንቃችኋለሁ። ከእናንተ የምወደው ነገር ነግራችኋለሁ። እናንተም ከኔ የምትወዱት ነገር ትነግሩኛላችሁ። እሺ አንተ ከኔ ምንድን ነው የምትወደው? ሁሉ ነገር ነው ማለት ሁሉ ነገር አንድ ምርጥ ተናገራ ብለ ቀይነት ነው እሺ ማሙሽ አንቺ ምን ከኔ ብር ነው የምትወደው? አይ አንተ ብር ሁሉ ነገር አንተ ወዳለው ነው። ኡይ ቴንክ ዩ ሶ ማች ቴንክ ዩ። ምንድን ነው ያለው መሰላችሁ? ላይክ ብር ሰጠህን ልብስ ምናምን ኦኬ እንደዛ ነው ያልከው። ብር ነው የወደድኩት ስትለኝ ማለት ነው። ወይኔ ምን አይነት ጎልድ ዲገር ነው ያወጣሁት ልል ነበር። በልንካሽ አንተስ? አይፎን ሲክ ነው ንጉስ እያፈረ ነው። ንጉስ እያፈረ ወይኔ ጉድ እያለ ነው። እያፈረ ነው። ጥያቄው አልገባውም። ባይዘው ወይ ምንድነው የምትወደው ስለው አይፎን ስልክ ነው ያለው። ኖ ከኔ ምንድነው የምትወደው? ከኔ ምንድነው የምትወደው? ንጉስ የሌለ በቃ ተሸማቃለች። ባይዘው ወይ እያስረዳችሁ ነው በቃ አሁን ገባው። እሺ ከኔ ምንድነው የምትወደው? ሁሉም ነገር ወዳለው። ምንድነው ሁሉም ነገር? ምረጥ አንድ ምረጥ። ንጉስ የሌለ ምክር እየሰጠ ንጉስ ይገባኛል። ጥያቄው እንዳልገባው እኮ ችግር የለውም አትጨናነቅ። ማሙሽ አፍሮ የሌለ ሳይታወቃቸው ነው የማይሆን መልስ የመለሱት። ከኔ ምንድነው የምትወደው ስለው አይፎን፣ አንዱ ደግሞ ብርህን ያለ ይመስል ጥያቄው ለካ አልገባቸውም። ገባቸው። የቋንቋ ትንሽ ልዩነት አለ። እሺ በል ቤት ነው የምወደው። የሌለ እያሸማቀቋቸው። እሺ ከኔ የምትወደው ምንድነው? ከአዶናይ አሁን ገብተሃል? እሺ ምንድነው? አንገት ንቅሳት ትወደዋለህ? አሁን ጥያቄው ገብቷቸዋል ማለት ነው። እሺ አንገት ንቅሳት እወደዋለሁ ብሏል። እሺ አንተስ? አለባበስ ወደው። በቃ እሺ ቸርስ አሁን አሪፍ አሁን ገብተሃል? አይፎን አተ ቤት ተሽማቃለች ንጉስ የሌለ ከነዚህ ልጆች ጋር ፍቅር ይዞኛል ታውቃላችሁ። እናቴ ትሙት ነው የምላችሁ ማርያምን። ላይክ ከነሱ ጋር ቤት ተከራይቼ በወጣ ለራሱ ደስ ይለኛል። ላይክ ማርያም ማታ ማለት ነው ትናንትና በቃ ላይክ እንዴት እንደናፈቅኳቸው ከነሱ ጋር በቃ ላይክ ፊልም ማየት፣ ምግብ እየበላው ፊልም ማየት ፈልጋለሁ። የሆነ በቃ ሰላም ይሰማኛል። በቃ ይዣቸው ስወጣ ከነሱ ጋር ሲሆን ላይክ ከጭንቀቴ ከራሴ ወጥቼ በቃ ወደ እነሱ ህይወት ነው የምሆነው። በቃ እነሱ ደግሞ ንጹህነታቸው ልነግራቸው አልችልም። በቃ ነፃ ናቸው። በቃ በቃ ላይክ ፍቅር መሳቅ ብቻ እና እንደዚህ አይነት እግዚአብሔር አይገኝም የትም በቃ እና ወንድሞቼ ሆኗል። አሁን በጣም በቃ አልለያቸውም በምንም ተአምር ማለት ነው። እንግዲህ አዶናይ እንደምትመለከቱት ዲቻ ቦይስን ይዘው ጥያቄ በጥያቄ አደረጋቸው። ግን በጣም አዶናይ በጣም ነው የምናከብርህ። ይለያል።
በዚህ ጊዜ እንግዲህ አስቡት ጋይስ፣ እንደዚህ ሰው አስመጥተህ ከራስ ጋር ማኖር በጣም ከባድ ነው። አይደለም ሰው አስመጥተህ ራስህ እንኳን አትችለውም በኢትዮጵያ ኑሮ ማለት ነው። ስለዚህ ክብር ለአዶናይ ጋይስ። ኮሜንት ላይ እየገባችሁ ክብር ለአዶናይ ብላችሁ ጻፉ እሺ። ይሄ ከአዶናይ ጋር ያለው ማን ነው ጋይስ? ማን ነው የምታውቁት ከሆነ እስኪ እንትን ኮሜንት ላይ ጻፉልኝ እሺ። ካልተሳሳትኩኝ ግን እንትን የሚሰራ ልጅ ነው የሆነ የጂም አሰልጣኝ ምናምን መሰለኝ፣ እሱ መሰለኝ። የምታውቁት ከሆነ አደራ ኮሜንት ላይ ጻፉልኝ። የመቀሌ ሰው ገስት መግባት የሚፈልግ የመቀሌ ሰው ገስት መግባት የሚፈልግ እና የቤት ኪራይ ፈልጋለሁ፣ ቤት ፈልጋለሁ፣ ቤት ያለው ሰው ይግባ። መቀሌ የሚያከራየኝ እኔ ለ5 ወር እቀመጣለሁ። እኔ እዚህ የመቀመጥ ፕላን ኖሮኛል ጋይስ እና ትግረኛም ለምጄ እመጣለሁ እና የመቀሌ ሰው ይግባ። ማርያምን የመቀሌ ሰው ካልሆነ አፈጣቸዋለሁ። መጀመሪያ የምፈትናችሁ በትግረኛ ነው እሺ። እንግዲህ የመቀሌ ሰው አሁን መቀሌ ብቻ አንድ ቁጥር ይዛችሁ መቀሌ ያለ ሰው አንድ ቁጥር አይስቦ ሌላ ሰው አላስገባም። እግዚአብሔርን እኔ የምፈልገው የመቀሌ ሰው ነው ብያቸዋለሁ። ቢካዝ ቤት ፈልጋለሁ፣ ቤት ለመከራየት ሰው ቤት የሚያቅሰው የሚገባው ማለት ነው። እዚህ ውስጥ ተግባባን አሁን? ኦኬ እሺ። አባይ ብሎ እንትን እሺ እሺ። ሃይ ማአረይ፣ ሃይ ሽኮሪና ማነሽ? አልተቻለች እንጂ እንዴት ነሽ ማአረይ? ደህና ነሽልኝ? ደህና ነኝ ማአረይ። ጃኒ እንዴት ነሽ ውዴ? እሺ ቤት አለው። የመቀሌ ልጅ ነሽ? አዎ ነኝ። እሺ መቀሌ ቤት ፈልጌ ነበር እና የሚከራይ ቤት ይኖራል እንዴ? አዎ አለ። ወይ ትፈልግልኛለሽ? እንደመጣው የኔ ቆንጆ እንዴት እንደሚወድሽ እግዚአብሔርን አመሰግናለሁ ስላስገባሽኝ ማሬ። ጃኒ የኔ ጽብቅ የኔ ቆንጆ በጣም ነው የሚወድሽ። እኔም እግዚአብሔርን እንዴት ናት መቀሌ? አባይ ነው ስምሽ? ልምጣ አሁን እኔ አላውቀውም እግዚአብሔርን፣ ግን በጣም በቃ የሚያምር ቦታ ነው ያለው። በጣም የሚጸዳ ቦታ ነው ያለው። ሆቴሉን ራስ አላውቀውም። የኔ ጽብቅ ምነው ጉንፋን ያልታሽ እንዴ ማሬ? በጣም ነው ማለት ነው። ትንሽ ኧረ መቀሌ አልያዘኝም። እዛው ከአዲስ አበባ ትመጣ ነው ያገኘኝ። እኔ ማለት አዎ እንደዚህ በይኝ። መቀሌ ደርሼ ጉንፋን ይዞኛል ምናምን እንዳትዪ፣ እሱን ብቻ ነው የምፈራው። ጉንፋን አስይዛችሁ እንትን በጭራሽ ቢይዘኝ ራሱ ማለት ነው ያዘኝ አይደለም እራሴ ይዤው መጣሁት ነው የማወራው። እንትንሽ እንትን እያደረገ ነው ስልክሽ። እሺ በቃ ሚዩት አድርጊው። እሺ ቆንጆ እና አባይ ቴንክ ዩ በጣም ለጥሩ አስተሳሰብሽ አመሰግናለሁ። ቴንክ ዩ ሶ ማች። መልካም ቀን ይሆንልሽ። በጣም ነው የምወድሽ። በጣም እኔ ቃላት የለኝም ማሬ፣ የኔ ቆንጆ፣ የኔ ጽብቂ። ቴንክ ዩ አባዬ። እሺ እኔ እናት ቻውሽ። እሺ ማሬ መችሽ። ጃኒ ግን ትችላለች። ከፋኖቻ ምናምን ማውራት ምናምን አንደኛ ነው። እሺ ላስገባችሁሽ። ላኩ አንድ ቁጥር ጻፉ።
አንድ ቁጥር ጻፉ። በሰባ ደረሰ እነ የምታ ከዚህ በኋላ 10 ደቂቃ ነው የምቆየው ላይቭ ላይ ልክ 6 ሰዓት ከ50 ሲሆን እወጣለሁ። 6 ሰዓት ከ50 እስከዛ ገስት እናውራ። አረ ቪዲዮ ልስራ። በስመ አብ ፀሐዩ፣ በስመ አብ ሲጸዳ ፀሐዩ። እኔ እኮ ፀሐዩ በጣም ነው የምወደው ጋይስ። በፀሐይ ቪዲዮ መስራት ሰርች እንደማለት ታውቃላችሁ። በዳመና ምናምን ነው የምሰራው። አሁን 6 ሰዓት ላይ የምሰራው ቪዲዮ ጋይስ ያበደ ቪዲዮ እሰራለሁ። ጽድት ያለ ቪዲዮ ላኩልኝ። አንድ ቁጥር የመቀሌ ልጆች ኬፍ እንባባል እስኪ። ኬፍ እንባባል ስታይል ይሚክስ መቄዎች ካላችሁ መቀሌዎች ላኩልኝ። እንግዲህ ጋይስ እንዳያችሁት ነው ጃኒ ከፋኖቿ ገስት እያስገባች ተገናኝታለች። እነሱም አድናቆቷን እንትን ብላታል። ጃኒ እንግዲህ ትለያለች የምንለው በምክንያት ነው። እንዲሁም የትግራይ ህዝቦች እንግዳ በጣም ነው የሚቀበሉት አይደል? የሚገርም ህዝብ ነው። ብቻ ወደ ሌላ ቪዲዮ ነው እንሂድ ጋይስ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ የሆኑ እስከ ቀጣይ እስከምንገናኝ